ሰላም እንዴት ናችሁ? ደህና ናችሁ? በእኔ ጋር እግዚአብሔር ይመስገን ሰላም ነኝ። ይኸው ማሽላ ደቃሌት ማለት ነው። ወፍ እየጠበቁኝ ነው። አሁን ግን እየደረሰ ነው። እግዚአብሔር ይመስገን ሊወቃ ነው ማለት ነው። እንግዲህ ሀገራችን ናፈቃችሁ። አሁን ዝናብ ሊመጣ ነው ደግሞ ማሽላው ሳይወቃ ዳመና አለ። ግን ደስ ይላል ሀገራችን። ያው ሰላምን ባይኖር ማን እንደ ሀገር በሀገራችን ላይ ሰላም ቢሆንልን የሁላችንም ምኞት ነው። ምንም ቢበጅም ቢከፋም ሀገር ይሻላል። በሰው ሀገር ሁሌ አይቀርምና ሀገራችን ሰላም የለም በየጊዜው ከባድ ነው። ግን እግዚአብሔር ይመስገን ስለ ሁሉም ነገር። ይኸው ማሽላ ዘርተን አሁን ደርሰዋል። ጤፉን አጭደና ማለት ነው። ይሄ የጤፉ ቆራን ነው። ይሄ ደግሞ ማሽላው ገና ሊቆረጥ ነው ማለት ነው። ጤፉ እየተወቃም ነው ገና ይኸው እየተከመረም ነው። አልወቃንም ገና ከምረን ነዋል። አሁን የሚበላሸው ዝናብ ከመጣ ማሽላው ነው ደርሷል። እንዲህ ብሎ ዝናቡ ከመጣው ይበላሻል። ወፉም ላችሁ ጃም እየታቃላችሁ ያምራል። የጃምዮ ነው ያምራል። እህሉ አፍርቷል። ያው ወፉ በልቶታል እንጂ ማሽላው ያምራል። በእርግጥ ሀገራችን ላይ ሁሉም ነገር ያምር ነበረ ሰላም ቢኖር ማን እንደ ሀገር። ያው የሰላሙ ጉዳይ ከባድ ነው፣ ግን ቢሆንም እየኖርን ነው። እግዚአብሔር የሚያኖረው እግዚአብሔር ነውና ይዋለን። ወፍ እየጠበቅን ነው። ሀገራችሁ የናፈቃችሁ ይህን ይመስላል ሀገራችን። ማሽላው እሸት የናፈቃችሁም ነው ብሉ። የማሽላ እሸት እኮ ይጠበሳል። ህዳርም ከሄድ አለፈ። ህዳር አጠነ እሰይ ህዳር አጠነ እያልን ነበር። አሁን ደግሞ እየደረሰ ነው። ከእሸት ወደ መብሰል ተቀይሯል ማለት ነው። ይሄን ይመስላል። እንግዲህ ደግሞ እናንተ ኑና በሀገራችሁ። በሰው ሀገር አይቀርም። ሰላምም ቢኖርም ባይኖርም መቼም በሰው ሀገር ስለማይቀር ነው እንጂ አንዳንዴስ ያስጠላል በእውነት። እንግዲህ ሰው ሀገር ይቻላል ትላላችሁ፣ ሰላም ሳይኖር ምናምን ስታዩ ወጥተው መግባት ሲጨንቅ፣ አንዳንዴ ደግሞ እንዴ ቢሞትስ በሀገር ምን አለ እንላለን። እና ይሄን ይመስላል። ይሄ ምንድነው የሚባለው? ዋርዳ ማሽላውን ሲበላው እዩት። የጠባቂው ጋጉል ማማ አለ፣ ግን ፈርቼ ነው እንጂ ማማው ላይ መውጣት ማሽላ ስትጠብቁ እንግዲህ ትስታ ያለባችሁ ስትመጡ ትጠብቃላችሁ። እንደኔ ያው በሀገርም ካልተሰራ አይሆንም። በሰው ሀገርም ተሰርቶ ነው። ሀገርም ተመቶ ደግሞ ካልተሰራ ስለማይሆን ያው እየጠበቅን ነው ማሽላ።
እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉልኝ ዩቲዩብን። ባይ ባይ።